ልዕልት ዲያና ልዕልት ዲያና ሐምሌ 1 1961 የተወለደችው ዲያና ፍራንሲስ ስፔንሰር የእንግሊዝ ንጉሣዊ ቤተሰብ አባል ስትሆን የዌልስ ልዑል ቻርልስ በኋላ ንጉሥ ቻርልስ ሳልሳዊ የመጀመሪያ ሚስት ነበረች። በበጎ አድራጎት ሥራዋ፣ በፋሽን ምርጫዋ እና ከሕዝቡ ጋር ባላት ጥልቅ ግንኙነት ትታወቅ ነበር። ዲያና በእንግሊዝ ኖርፎልክ በሚገኘው የስፔንሰር ቤተሰብ ውስጥ የተወለደች ሲሆን የተከበረ የቤተሰብ አስተዳደግ ነበራት። ሪድልስዎርዝ ሆል ዌስት ሄዝ ትምህርት ቤት እና በኋላም በስዊዘርላንድ የማጠናቀቂያ ትምህርት ቤት ተምራለች። ዲያና የተወለደችው በእንግሊዝ መኳንንት ቤተሰብ ውስጥ ሲሆን በሳንድሪንግሃም ግዛት ውስጥ በፓርክ ሃውስ ውስጥ በመኖር ለንጉሣዊው ቤተሰብ ቅርብ ሆና አደገች። በ1981 የመዋለ ሕፃናት ረዳት ሆና ስትሠራ የኤልሳቤጥ ዳግማዊ የበኩር ልጅ እና አልጋ ወራሽ ከሆኑት ከቻርልስ ጋር ተጫጨች። ከታቹ በኋላ ሐምሌ 29 ቀን 1981 በሴንት ጳውሎስ ካቴድራል በዓለም ዙሪያ በመቶ ሚሊዮኖች በሚቆጠሩ ሰዎች በተመለከቱት የቴሌቪዥን ሰርግ ላይ ጋብቻቸውን ፈጸሙ። ያ የተከበረና ታላቅ ሰርግ የዌልስ ልዕልት አደረጋት፣ በሕዝብ ዘንድም በጉጉት ተቀባይነት አግኝተዋል። ባልና ሚስቱ ሁለቱን ወንዶች ልጆች ልዑል ዊልያም እና ልዑል ሃሪ ያገኙ ሲሆን በወቅቱ በቅደም ተከተል የእንግሊዝ ዙፋን ወራሾች ሁለተኛና ሦስተኛ ነበሩ። ዲያና የዌልስ ልዕልት እንደመሆኗ መጠን ንግሥቲቱን በመወከል ንጉሣዊ ተግባራትን ትሠራ ነበር፣ እንዲሁም በኮመንዌልዝ ግዛቶች ውስጥ ትወክላለች። በመገናኛ ብዙሃን የተከበረችው በፋሽን በውበቷና በኋለኞቹ ቀናት ለበጎ አድራጎት ሥራ ያላትን ያልተለመደ አቀራረብ ነበር። በመሆኑም በሙቀቷ፣ በርህራዷ እና በሰብአዊ ተግባሯ ምክንያት የተወደደች የሕዝብ ሰው ሆነች። ድጋፎቿ በመጀመሪያ በልጆች እና በአረጋውያን ላይ ያተኮሩ ነበሩ፣ ነገር ግን በኋላ ላይ በሁለት ልዩ ልዩ ዘመቻዎች ውስጥ በመሳተፏ ትታወቅ ነበር። አንደኛው በኤድስ ታማሚዎች ላይ ያለውን ማኅበራዊ አመለካከትና ተቀባይነትን የሚመለከት ሲሆን የኤድስ ግንዛቤን ማስፋፋት እና ከታካሚዎች ጋር እጅ በመጨባበጥ ያለውን መገለል መስበር የሚል ዓላማ ያንገበ ነበር። ሁለተኛው ደግሞ ዓለም አቀፍ ቀይ መስቀል በኩል የሚተዋወቀው ፈንጂዎችን የማስወገድ ዘመቻ በማስተባበር በአንጎላ በሚገኝ ፈንጂ ያለበት ቦታ ላይ በመሄድ ዝነኛ ሆነች። በተጨማሪም ለካንሰርና ለአእምሮ ሕመምተኞች ሰዎች ግንዛቤን አስፋፍታለች እና እነሱን ለመርዳት መንገዶችን ተከራክራለች። ዲያና መጀመሪያ ላይ በአይነፋርነቷ የተስተዋለች ቢሆንም ያላት ውበትና ተወዳጅነት በሕዝብ ዘንድ ያስወዳት ሲሆን በትዳሯ ውድቀት ወቅት ስሟን ለመታደግ ረድቷታል። በፎቶግራፍ የተነሳች እንደመሆኗ መጠን የ1980ዎቹ እና 1990ዎቹ የፋሽን እናት ተደርጋ ትቆጠራለች። የልዕልት ዲያና እና የልዑል ቻርልስ ትዳር ከፍተኛ ፈተናዎችን የተጋፈጠ ሲሆን ይህም በመጨረሻ ወደ መለያየትና ፍቺ ያመራ። ችግሮቹ የቻርልስ ክህደት እንዲሁም ዲያና በሕዝብ ሕይወት ያጋጠሟት ትግሎች እና በአጠቃላይ በግንኙነቱ ውስጥ የደስታ እጦት ይገኙበታል። ልዑል ቻርልስ ከዲያና ጋር በትዳር እያሉ ከካሚላ ፓርከር ቦውልስ ጋር ድብቅ ግንኙነት እንደነበራቸው አምነዋል። ዲያና ንግሥት በመሆኗ የሚጠበቅባትን ጫናዎች በቤተሰቡ ውስጥ የመገለል ስሜትን ጨምሮ እና በተጨማሪም የሕዝብን ቁጥጥርና የመገናኛ ብዙሃን ትኩረት ተቋቁማለች። ይህም በአእምሮ ጤንነቷ ላይ ጉዳት አስከትሏል። ጥንዶቹ በውጤታማነት ለመግባባትና በስሜታዊነት ለመገናኘት ተቸግረው ነበር። ይህም እየጨመረ ወደሚሄድ ርቀትና ደስታ ማጣት አመራ። ቻርልስ የንግሥና ወጎችንና የሚጠበቁትን እንዲጠብቅ የሚደረገው ጫናም ለመራራቃቸው አስተዋጽኦ አድርጓል። ስለሆነም መራራቃቸው ይፋ ከሆነ ብዙም ሳይቆይ በ1992 ተለያይተው በ1996 ተፋቱ። ከተፋቱ በኋላ ዲያና የዌልስ ልዕልት ኪ የሚለውን ማዕረጓን ይዛለች፣ ነገር ግን ከግርማዊነታቸው ኪ የሚለውን ማዕረግ አጣች። እንዲህ ሆኖ ሳለ ዲያና የበጎ አድራጎት ሥራዋን ቀጠለች። ከታዋቂ ሰዎች እና የዓለም መሪዎች ጋር የጠበቀ ግንኙነት ፈጠረች እና ከግብፃዊው ቢሊዮነር ልጅ ከዶዲ ፋይድ ጋር ግንኙነት ጀመረች። የልዕልቷ አሳዛኝ ሞት እንደ አውሮፓውያን መቆጣጠር ነሐሴ 31 ቀን 1997 ልዕልት ዲያና በፈረንሳይ ፓሪስ ውስጥ በመኪና አደጋ ሕይወቷን አልፏል።
አደጋው የደረሰው እሷን አብሮ የነበረው ፍቅረኛዋ ዶዲ ፋይድ እና መርሴዲስ ቤንዝ የተባለውን መኪና እያሽከረከረ የነበረው ሄንሪ ፖልም ሕይወታቸው አልፏል። ወደ አደጋው ያመሩ ሁኔታዎች ምን ነበሩ? ዲያና እና ዶዲ ፋይድ ቀደም ብለው በዚያ ቀን ፓሪስ ደርሰው ነበር። በሞተር ሳይክሎች እና በመኪኖች ላይ በርካታ ፓፓራዚዎች ፎቶግራፍ ለማንሳት ይከተሏቸው ነበር። በዶዲ አባት በሞሐመድ አልፋይድ ባለቤትነት የተያዘው የሆቴል ሪትስ ፓሪስ ምክትል የደህንነት ኃላፊ የነበረው ሄንሪ ፖል ለዚያ ምሽት ሹፌር ተብሎ ተመድቦ ነበር። ፖል ከመንዳቱ በፊት አልኮል ጠጥቶ ነበር። ከጊዜ በኋላ የተደረጉ ምርመራዎች እንደሚያሳዩት በደሙ ውስጥ ያለው የአልኮል መጠን በፈረንሳይ ካለው ሕጋዊ ገደብ እጅግ የላቀ ነበር። ተከታትለው ከነበሩት ፓፓራዚዎች ለማምለጥ በሚደረገው ሙከራ መርሴዲስ በፓሪስ ጎዳናዎች በከፍተኛ ፍጥነት እየተነዳ ነበር። መርሴዲስ ፖንት ዴ ላ አልማ ዋሻ በሰዓት 65 ማይል አካባቢ በሆነ ፍጥነት ገባ። ይህም ከዋሻው የፍጥነት ገደብ በእጅጉ የላቀ ነበር። ሄንሪ ፖል መኪናውን መቆጣጠር አቃተው። መርሴዲስ ከመጋጨቱ በፊት ወደ ጎን በመዞር ከነጭ ፊያት ኡኖ ጋር ተጋጨ። ይህም ማንነቱ በግልጽ አልታወቀም። ከዚያም በዋሻው መሃል ላይ ካለው ምሰሶ ጋር ከፊት ለፊት ተጋጨ። ከአደጋው በኋላ የተከሰተው ምንድነው? ፓፓራዚዎች ከአደጋው በኋላ ብዙም ሳይቆይ ቦታው ላይ ደረሱ እና ፎቶግራፍ ማንሳት ጀመሩ። የአደጋ ጊዜ አገልግሎት ሰጪዎች ተጠርተው ዲያና፣ ዶዲ ፋይድ እና ሄንሪ ፖል ከተረፈው መኪና ውስጥ ተወጡ። ዶዲ ፋይድ እና ሄንሪ ፖል በቦታው ላይ መሞታቸው ተረጋገጠ። ዲያና በፓሪስ ወደሚገኘው ፒቲሳልፔትሪየር ሆስፒታል ተወሰደች። እሷን ለማዳን የተደረገው ጥረት ቢኖርም ከጥቂት ሰዓታት በኋላ በደረሰባት ጉዳት ሕይወቷ አልፏል። የፋይድ ቤተሰብ የደህንነት ቡድን አባል የሆነው ትሪቨር ሪስ ጆንስ በአደጋው በሕይወት የተረፈው ብቸኛው ሰው ሲሆን ከባድ ጉዳት ደርሶበታል። በ2004 የተቋቋመው የእንግሊዝ ሜትሮፖሊታን ፖሊስ ምርመራ በ1997 በፓሪስ በመኪና አደጋ ስለሞተች ልዕልት ዲያና የሴራ ንድፈ ሐሳቦችን ለመመርመር ነው። የወንጀል ምርመራው የመጀመሪያ ዘገባ በ2006 ታትሟል። ምርመራው የተጠናቀቀው በ2008 በብሪታንያ ምርመራ ሲሆን ዳኞች የዲያና መኪና ሹፌርና ያሳደዷቸው ፓፓራዞች በርሱ ከባድ ቸልተኝነት የተነሳ ከሕገወጥ ግድያ እንደፈጸሙ ወስነዋል። የሴራ ንድፈ ሐሳቦችን ውድቅ ያደረጉ ቁልፍ ግኝቶች። አደጋው አስቀድሞ የተፈጸመ መሆኑን የሚያሳይ ምንም ማስረጃ የለም። መርሴዲስን እና አደጋው የተከሰተበትን ቦታ በጥልቀት መመርመር ምንም አይነት የማጥፋት ወይም የክፉ ድርጊት ማስረጃ አላገኙም። የብሪታንያ የስለላ ድርጅት ተሳትፎ እንደነበረው የሚያሳይ ምንም ማስረጃ የለም። የብሪታንያ የስለላ ድርጅት በአደጋው ውስጥ ተሳትፏል የሚሉ የሐሰት ክሶች በጥልቀት ተመርምረው መሠረተ ቢስ ሆነው ተገኝተዋል። ዲያና እርጉዝ አልነበረችም። ከአንዳንድ ወሬዎች በተቃራኒ የድህረ ሞት ምርመራ በሞተችበት ጊዜ ዲያና እርጉዝ እንዳልነበረች አረጋግጧል። ነጩ ፊያት ኡኖ ማንነቱ በግልጽ አልታወቀም፣ ነገር ግን የስለላ ኤጀንሲዎች ጋር ግንኙነት አልተገኘም። ምንም እንኳን አንድ ነጭ ፊያት ኡኖ በአደጋው ውስጥ መሳተፉ ቢታወቅም ባለሥልጣናቱ ባለቤቱን በጭራሽ ባይለዩም ከማንኛውም ኤጀንሲ ጋር ግንኙነት አልተፈጠረም። በማጠቃለል የልዕልት ዲያና አሳዛኝ ሞት በዋነኛነት በፓፓራዚዎች አደገኛ ክትትል እና በስካር ሁኔታ ውስጥ የነበረ ሹፌር ባደረገው ኃላፊነት የጎደለው ድርጊት ምክንያት በተፈጠሩ ምክንያቶች ጥምረት እንደሆነ ተደመደመ። አሳዛኙ የልዕልቷ ሞት መስከረም 6 ቀን 1997 የተካሄደው የቀብር ሥነ ሥርዓት ከ2.5 ቢሊዮን በላይ ሰዎች ተመልክተውታል።